This guy's everything. You can just see how big this guy really is. They're scratching their heads in disbelief. Meet the mighty behemoth of the deep, the spellbinding blue whale. Blue whales. ዓለማችን በተለያዩ ተአምራዊ ፍጥረታት የተሞላች በውስጧ የያዘችውን የፍጥረታት አይነትና ብዛት ማንም ሊደርስባት የማይችል የግርምት ፕላኔት ናት። ምድር በውስጧ በአይናችን ከማናየው ጥቃቅን ህዋሳት እስከ ግዙፍ ታላላቅ ፍጥረታትን ይዛለች። የተለያዩ ፍጥረታትን የሚገልጹ ጥናቶችን ሳገላብጥ እጅግ ስላስገረመኝ ሰማያዊ የባህር አንበሳ ወይም ብሉ ዌልስ ለእናንተ ለውድ ቤተሰቦቼ ላካፍል ወደድኩ። ሰላም ጤና ይስጥልኝ ውድ የኢትዮ ጀበርቲ ሚዲያ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩ የአክብሮት ሰላምታዬን አቀርባለሁ። ብሉ ዌልስ ወይም ሰማያዊ የባህር አንበሳ ምንድን ነው? የትስ ይገኛል? ጠቅላላ ተፈጥሮስ ምን ይመስላል? የሚለውን ከማየታችን በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ይጀምሩ። ቪዲዮንም እስከ መጨረሻው በማየት የተሰማችሁን አግራሞትና ቀጣይ ማወቅ ስለምትፈልጉት ነገር በኮመንት ሐሳባችሁን አካፍሉኝ። ብሉ ዌልስ ዓለማችን በውስጧ ከያዘቻቸው ፍጡራን በሙሉ በግዝፈቱ የሚስተካከል የሌለው ብቸኛው የዓለማችን ግዙፍ ፍጡር ነው። ብሉ ዌልስ የአሳ ነባሪ ዘር ሲሆን በሳይንሳዊ ስያሜው ባሊዮኖፕትራ ማስኩለስ በመባል ይታወቃል። ብሉ ዌልስ ቁመቱ እስከ 30 ሜትር የሚረዝም፣ ክብደቱ ከ180 እስከ 200 ቶን የሚመዝን ግዙፍ ፍጡር ነው። አይበለውና ብሉ ዌልስ ወድቆ መንገድ ላይ ብታገኙት ከቦታ ቦታ ለማንቀሳቀስ ብትፈልጉ አንድ ብሉ ዌል ለማንቀሳቀስ እስከ 10 ሲኖትራክ ሊያስፈልጎት ይችላል። ብሉ ዌልስ የልቡ መጠን አንድ መለስተኛ የጭነት ማመላለሻ መኪና የሚስተካከል ሲሆን ደም ስሩም ሰውን የሚያህል ፍጡር በውስጡ ሊያሳልፍ ይችላል። ብሉ ዌልስ ቀለሙ ውሃ ሰማያዊ ከለር ሲሆን በምድር ላይ ከ80 እስከ 90 ዓመት ይኖራል። አንዳንዶችም እስከ 100 ዓመት ይኖራሉ። ብሉ ዌልስ በቀን እስከ 10 ቶን ድረስ የሚመገብ ሲሆን እንደው ምግብ አልቀናው ከተባለ እስከ 4 ቶን ይመገባል። በሚያስደንቅ ሁኔታ ብሉ ዌልስ እንደ ሌሎች እንስሳቶች ግዙፍ እንስሳቶችን የሚመገብ ሳይሆን እጅግ በጣም ጥቃቅን አሳና እንደ ቁምቡርስ ያሉ እንዲሁም ትላትሎችን የሚመገብ አስገራሚ ፍጡር ነው። ብሉ ዌልስ አንዴ አፉን ሲከፍት እስከ 220 ሜትሪክ ቶን ውሃ በአፉ ይይዛል። በዚህ ውስጥም በውሃ ውስጥ ያሉ አሳና የተለያዩ ትላትሎችን አስቀርቶ ውሃውን ያስወግዳል። ብሉ ዌልስ አጥቢ እንስሳ ሲሆን ልጅ በመውለድ ዘሩን ይተካል። የአንድ የብሉ ዌልስ የእርግዝና ወራትም 11 ወራቶች ናቸው። የሚወለደው ልጅ ቁመቱ እስከ 7 ሜትር ይረዝማል። ክብደቱም እስከ 4000 ኪሎ ሜትር ይመዝናል። የተወለዱ ሕፃናት ብሉ ዌልሶች በቀን እስከ 3 በርሜል ወተት ይጠባሉ። ለተወሰኑ ጊዜያቶችም በየቀኑ 90 ኪሎ ሜትር ክብደት ይጨምራሉ። ብሉ ዌልሶች በሁሉም ጥልቅ ውቅያኖሶች ውስጥ ይገኛሉ። በጣም ጥልቅና ቀዝቃዛማ የሆኑ ውቅያኖሶችን ለመኖር ይመርጣሉ። ነገር ግን በአብዛኛው የወሊድ ወቅታቸው በክረምት ሲሆን
ወደ ሞቃት ስፍራዎች ለመውለድ ይጓዛሉ። ብሉ ዌልሶች አብዛኛውን ጊዜ ብቻቸውን የሚኖሩ ሲሆን አልፎ አልፎ እስከ 2 ወይም 4 ብሉ ዌልሶች አንድ ቡድን ይሆናሉ። ብሉ ዌልሶች ድምጻቸው እጅግ የሚያስፈራና ረጅም ርቀት የሚሰማ ሲሆን እስከ 188 ዴሲባል ድምጽ ሊያወጣ ይችላል። በባህር ውስጥም እስከ 800 ኪሎ ሜትር ድምጻቸው ይጓዛል። ውድ ቤተሰቦች ስለ ብሉ ዌልስ ያገኘኋቸው መረጃዎች እነዚህን ይመስላሉ። እስከ መጨረሻው አብራችሁን ስለነበራችሁ እጅግ በጣም እያመሰገንኩ ቪዲዮውን ከወደዳችሁት ላይክ በማድረግና ሐሳብ አስተያየታችሁን ኮመንት ላይ በማስፈር ቤተሰብ ይሁኑን።